Ara ባካችሁ ተውኝ እንዴ! አረ ፍቱኝ እንዴ! ፈረንጅ መስያችሁ ነው እንዴ? እንዴ ምንም የሌለኝ ኢትዮጵያዊ ነኝ። ንጹህ ኢትዮጵያዊ ነኝ። እርግጠኛ ነህ ምንም የለህም? ኧረ አዎ ምንም ነገር የለኝም። እንዴ ምንድነው? እንግዲያውስ ምንም በሌለበት ቦታ ላይ ምን ትሰራለህ? ማለት እኮ እንዴ የለኝም ስላችሁ እኮ የለኝም ማለት አይደለም እንዴ። በቃ ከባድ አለቃ አለችኝ። ማትሸጠው ነገር የላትም እንዴ። ኩላሊት፣ ልብ፣ ሳምባ፣ አይን በቃ ምን ይቀራታል? የጉልበት ስሮች ሁሉ ትሸጣለች። እሷ ጋር እኮ ብትወስዱኝ እናንተ ሀብታም ትሆናላችሁ። እንዴት አወካት? ልጇን ስንቀለቀል አስረግዣታለሁ መሰለኝ። እሷም ሰምታ አበደች። አብዳለች። እንዳታቀኝ ብዬ ስሜን ዊሊያም ነው አልኳት። እንደዚህ ብዬ ነው የሸወድኳት። በጋሻው አልሸወድካትም። ትሰማኛለህ? በጋሻው ማን ነው? አልሸወድካትም ማለት ለምን ሸወድካት ማለት እኔን ሸወድከኝ ማለት ነው። እስኪ ምን ይታያል? ሞት። ጎሽ አየህ፣ ይህንን ፍጥነትህን ነበር እሷም የወደደችው። ከልጇ ጋር ያለህን ግንኙነት ጠንቅቃ ታውቀዋለች። ድመት በላት። ስትፈልግ በልጇ ፊት ዋጥ ስልቅጥ ታደርጋ። ግን አንተ ያንን እንዳታደርግ አረካት። አቋምህ፣ ነጫጭባነትህ፣ ለመኖር ያለህ ጉጉት ቀልቧን አሸነፈው። ፈሪ ቦቅቧቃ በመሆንህ መሳሪያ ስታይ ተማርከ ወደ ወጥመዷ ሰተት ብለህ ገባላት። የካዲነት ጥግ ደግሞ ጓደኛን አሳልፈ በመስጠት ታማኝነትን አረጋገጥክላት። አሁን ደግሞ ወደ እኔ ላከች። አንተ ማለት ከዚህ በኋላ የገድዬ ቀበርኩት ካርሎስ ነው። ኧረ እባክህ መገዳደል ምን አመጣው? ሰማኛለህ? ካርሎስም እጁን ወደ እኔ ሲጠቁም ጣቱን ቆርጬ በጨው ነክሬ በጉሮሮ ውስጥ እኔ ላኩለት። እሺ አንተ ስለሷም ሆነ ስለኔ ለአንድ ሰው ሄደህ ብታወራ ለራስም ቢሆን ጣትህን ቆርጬ አላስውጥህ። ጉበትህን፣ ኩላሊትህን፣ የጉልበትህን ሴሎች በልቼ አይንን አውጥቼ ገላለሁ። ለምለም ስለላከችህ እንጂ አንተን በአንድ ጥይት እቀብር ነበር። ይሄ ያየው ሞት ደግሞ ለአንተ አይደለም፣ ለአባቴ ገዳይ ነው። ለአባቴ ገዳይ የአባቴን ገዳይ ደግሞ ልገል ደሜ እየተንተከተከ ነው። እሺ የለምለም ነገር ሆኖብኝ እንጂ አንተን በአንድ ጥይት ይደባልቅ። ኧረ የምትፈልጉን አደርጋለሁ። እሺ ለአንተም ቢሆን የሟችን ሞት መውሰድ ደስ አይልም። ኧረ የፈለግኩውን ነገር አደርጋለሁ። ጥሩ ፎቶ ስታነሳ ረግነሽና እንዳሻመ መኛ በዚህ እድሜ ወስዶ መለመኛ ያደርገኝ። አንተ ስማ እንጂ ስማማ ዋገዴ ስማ አንተ እንዲህ ሸበላ ሆኜ መታየኝ ልትለምንብኝ ነው እንዴ? ኖ ወግድ አምጣ። It's just a picture. ወግድ ነሽ አምጣ። Look. አሳየኝ አንተ አሳየኝ። Look. አምጣ እኮ አምጣ። ቀና Yeah. Just a picture. ይሄ ጌታ ይሄ አባ እርም አንተ Yeah. ስማማ
እርጥብ አሳ እኮ ነው የምመስለው። እመቤቴ እንዴት አባቷ ገባች! እንዴት አባቷ ገባች! እኔ ይሄንን አሳይቻት አንጀቷን ታላብላለሁት። እኔ ሞቻታ አምጣማ ዲል አምጣ። ኖ ኖ this is mine አምጣ። ግድ የለህ no mine ጁ ካልቾ yeah ፎር አ ፍሬንድ oh god you are my angel አንሙት በጠራራ ፀሐይ እንግዲህ አይልዘርፍ ኧረ አይደለም እኮ ማለት እዛ ያለውንማ ብታየው አንጀቱ ነበር ስፍስፍ የሚለው። ትማማ አምጣማ no አይደለም አምጣማ no no አታስጨርሰኝ። አቤት ረድዲ አባቴ ረግባ እመቤቴ ዛሬ ነው አንተ ኧረ ዝጎበል no baka to እመቤቴ አውጪ baka ለዛሬ to please to baka ያሳዝናል በጣም ያሳዝናል to please to ያሳዝናል በጣም አማርኛ ምናምን በለበለዋል። እኔ ጭንቅ ጊዜ ተደፍቼ ማግደስ ኧረ ዝጎበል እቹ አንተው ያ አንሙት ኧረ ተወኝ። ለካ እንዲህ ሸበላ ነህሳ ኋላስ እኮ yeah one photo please take a picture one more please one photo ማለት please yeah ምን yeah አንድ ላይ yeah ነው smile አንድ ላይ አዎ yeah please one yeah thank you thank you very much look come look. yes this photo ምንድነው ብዬ ወለሽ ነው አለ ጀምሬ እኮ እየጠራሁሽ አልሰማኝ ብለሽ ወይስ ሰምቼ ኧረ አንቺ ደህና ሆነሽ ደህና ነሽ ኧረ ታዲያ ይልቅ አይመስለኝ እኔ እኮ ልነግርሽ እዚህ ድረስ ገብርዬ አንተ ወሸላ what's wrong ዛሬውስ ደግሞ ጫን ያለው ነው እናንተ። ደግሞ ማን ነው የብድ ሀገር አይመሽም አሉ። ኧረ አንተ ናውጣ ብያለሁ። ናውጣ እጅን ከፍ አድርግ ብያለሁ። አንተኛውም አድርግ እጅህን። ና ቀስ ብለህ ውጣ። አንተኛው ቀስ ና ወዲህ። ትሰማኛለህ? የማን ልጅ መሰልኩ? ፊት አውራሪ ዲነግዴ በነገሰበት ውሃ ራስ አሉላ በጠጣው ውሃ አንተ ልትተናኮል ነው የመጣ። ስለ ስራ ልናወራ እኮ ነው መልእክት ያስቀመጥነው። ታዲያ ምን ነው ለመሞት ቸኮላችሁ? መነሻችን ከምስራቁ ክፍል ከሳልማ ኬር ድርጅት አባሎች ነን። እጅ ቀስ በል። እሺ ቀስ
እንግዲያው መውጫ መግቢያውን ታውቁታላችሁ። እኔ ደግሞ በህይወትና በነፍስ መሃል አጣዳፊ ጉዳይ አለብኝ። ከዚህ የሚበልጥ ጉዳይ ያለምን ሚዛን ወደኛ እንዲደፋ የሚያደርግ መድኃኒት ማምረት አለብን። እሱም ዓላማችን መስሎኝ ዓለምንና ሀገሬን እንዳይጥ የተለያዩ በሽታዎችን እየፈጠርን ዓለምንም ሰላም የምንነሳ ልጆቿ መድኃኒት እንዳይሆኑ መስሎኝ ያን ሁሉ ብራና ያን ሁሉ የእውቀት መድኃኒት የምንሰልም የበለጸጉ ሰዎችን አንጠልጥዬ ወደ ውጭ ልቄ መኪና ጣቢና ሽንት ቤት ጠራጊም ማድረጋቸው። እሱማ ልክ ነህ። ነገሮች ያላንተ እንደማይሳኩልን ታውቃለህ። እንደዛ ነው የሚባል። ዓለም አሁን የምትጨነቅበትን ወረርሽኝ መድኃኒት ለማግኘት ብዙ ሀገራቶች ብዙ ሞክረዋል፣ ግን አልተሳካላቸውም። ልክ ብለሃል። እኛ የዚህ ወረርሽኝ መድኃኒት ኢትዮጵያ ውስጥ ይኖራል ብለን እናምናለን። ኢትዮጵያ ውስጥ አለን እንዳይሉን ግራ አጋብተናቸዋል። የባህል አዋቂዎችን በሙሉ አሸማቀናቸዋል። ቀና ብለው ፈውሳለን እንዳይሉ ጭንቅላታቸው ላይ ሰርተን ነቃን ቢሉ እንኳን ህዝቡ ይሳለቅባቸዋል። ሽማግሌዎቹም ይህን ስለሚያውቁ ስንት ዓለም ሊያድን የሚችል መድኃኒት ይዘው ባንድ ለጉመው ቶኔተር ብለውታል። በወርቅ ማስጊጠው ሸሽገው አስቀምጠውታል። ከማን ነው የሚሸሽጉት ግን? ለምንስ ነው የሚሸሽጉት? የክፋታቸው ክፋት እንጂ ዕውቀቱ ሳይጠፋ ጥበብን ሸሽገው ማስቀመጣቸው ምን ይሉታል? ይህን መጽሐፍ እጃችን ውስጥ ለማስገባት ምን እናድርግ? ያላችሁ አንድና አንድ መንገድ ብቻ ነው። ምንም አይነት መስዋዕትነት ለመክፈል ዝግጁ ነን። እስቲ አንድ ጥያቄ ልጠይቃችሁ። በዚህ ሰዓት የኢትዮጵያን ህዝብ አንድ ሊያደርግ የሚችለው ነገር ምንድነው? ያው ብሔራዊ ቡድኑ ኳስ ሲያሸንፍና ሩጫ ስታሸንፉ ነው። ሞኝ ነህ አንተ። ይሄንን ህዝብ አንድ ማድረግ አትችልም። በየትኛው መንገድ አንድ ለመሆን ቢሞክር የተቀበረ የተዳፈነ የተረሳ ነገር እያነሳን ወደኋላ እየተሳሳቡ ጭንቅላት ያለው እንዳያስብ እያደረግን ጉልበት እያለው ሰርቶ አንድ እንዳይሆን አድርገነዋል። ይሄ ማለት ደግሞ በቁሙ ሞቷል። ሊሞቱለት፣ ሊራቡለት፣ ሊታረዙለት ለሚገባቸው ፖለቲከኞች የተሰቃዩ ቀን ነው ኢትዮጵያዊነት የሞተው። ኢትዮጵያዊነት መቼም እንዳይሆን አትሳሳት። ይሄ ቂል ህዝብ አንድ ሊሆን የሚችለው አልበላም አልጠጣም ብሎ የገነባውን ግድብ ስታፈርስበት ብቻ ነው። እሱማ አይቻልም። ምን ማለት ነው? አንተ ከኔ ጋር የምትሰሩት የማይቻለውን እንዲቻል ለመስራት አይደለም እንዴ? አሁን ቀጥ ብላችሁ ጤስ አባይ ትገባላችሁ። ምንዳ የተባለ ሽማግሌ እንዴትም ብላችሁ ታገኛላችሁ። ስታስጨንቁት በቀጥታ ከግድቡ ስር ይዟችሁ ይገባል። ይህ ያየኸውን በመላ ሀገሪቱ የተበተኑትንና ከኔም ጋር ያሉትን በሙሉ የታሪክ ቅርሶች ሁነኛ የሆነ የታሪክ ባላደራ መጥቶ እስኪረከብ ድረስ በገንዘብ ለው አይተታለህ አሳልፈ ላሰጥ ማለት ነው። ይቅር ይበሉኝ አብይ፣ ካጠፋው ይቅር ይበሉ። ምን ነው አብይ፣ ምን አጉድዬ ነው መሐላ ያነሱብኝ? መሐላ እንዳይካካዱ በሁለት ሰዎች መካከል ያስፈልጋል። እኔም አሁን መጠርጠሬ ሳይሆን ኃላፊነት ግን ላሳውቅህ ብዬ ነው። ባጎደልኩ ባጠፋው ወላዲተ አምላክ ትመስክርብኛለህ። የሚወራው ነገር በጣም ከባድ ነው። ግብጽ የአባይ ግድብ በመገደቡ ትልቅ ስጋት ውስጥ ገብታለች። አባይን በብቸኝነት ለመቆጣጠር ያቀደችው እቅድ ሁሉ ባከነ። የዓለም ሀያላን ሀገሮች በሙሉ ካረዷቸው በስተቀር የአባይን ግድብ አይገድቡም ሲባል የኢትዮጵያ ልጆች ባልታሰበ ሰዓት የህዳሴን ግድብ በመገደባቸው የግብጽ የቶሽካ ሸለቆ ፕሮጀክት አደጋ ላይ ወጥቷል። አዲሲቷ ግብጽም ሳትፈጠር የሚፈራት ሀያሏን ኢትዮጵያ መነሻዋን ደረሰ። ግብጽን
ብዙ ሀያላን ሀገሮች ይረዷታል። ለምን ቢሉ ኢትዮጵያ እንደ ቀድሞ ታላቅ ሀገር እንድትሆን ስለማይፈልጉ ነው። የኢትዮጵያ መነሳት ማለት የአፍሪካ መነሳት ማለት ነው። ከዛም አልፎ የዓለም ጭቁኖች በሙሉ መነሳት ማለት ነው። በዚህ የተነሳ ያሰበችው በሙሉ ግብጽ ስላልተሳካላት አሁን ደርሳ እንደው የጃንሆይን የአባይ ግድብ ካርታ እያፈላለገች ነው አለ እኮ። ለምን? ብዙ ሚስጥር አለው ልጄ። ዋሻው በውስጥ ያገናኝ። አድለን አብይ፣ እንደዛማ ትሆንለት አሰበው። ደስታህ አይብዛ፣ ደስታህን አታብዛ፣ ሀዘንም እንደዛው እንዳይበዛ። ተፈጣሪ ያስታብያል። በሁለት ሀገሮች መሃልም የተገደበ ዋሻ የሚያሳያችሁ። ከዛም በኋላ ወደ ግድቡ ሰተት ብላችሁ ትገባላችሁ። ያኔም በራሳችን ማዕድን ቡም ታረጉታላችሁ ማለት ነው። ህዝቡ አንድ የሚሆን ከሆነ ጉዳት እኮ መልሶ ለኛ ነው። ደግሞስ ሁለት ሀገሮች ሊያገናኝ የሚችል ዋሻ እንዴት ሊኖር ይችላል? ሁለተኛው ሀገርስ ማን ናት? ሽማግሌዎቹ የነገሯችሁ ነገር ተረት ተረት ቢሆንስ? ንቃችኋታልና እናንተው ይችን ሀገር። የኢየሱስ እናት ከግብጽ ተነስታ ጣና ገዳም ላይ ያረፈችው ከየት ተነስታን? ታቦተ ጽዮንን ከአክሱም ተነስታ ዝዋይ ሲያሳርፏት ከየት ተነስታ ይመስላችሁ? ሌላው እዚች ሀገር ላይ የምትፈልገውን ነገር ለማንሳት እሳት ትለቃል፣ እሳት ትረጫል። ያኔ በእሳት መሃል የምትፈልገውን ታነሳለ፣ በእሳት መሃል የምትፈልገውን ትጥላለ። ለማንኛውም እቃችሁ እስኪዘጋጅ ድረስ ራሳችሁን አዘጋጁ። አንድ ነገር ግን አሰቡ። አንበሳ ሲታደን አይወድም። ብላ አርጋብኝ አንጀቴ እኮ አልችል ብሎ ቢያርግ ጊዜ እኮ ነው። ጥንት በሃይማኖት ሰበብ ተገና አድርገው ወገኔን እጅጉን አሳስራ ስራ እንዳይሰራ ፈጣሪውን መና ካላወረድክልኝ ብሎ የሰጠውን መክሊት ረስቶ እጅጉን አሳስሮ ተቀምጦ አይኑን እንዲወጋ አደረገች። በአፉ የትዕቢት ቃል እንዲያደር ማድረጓ ሳያንስ አሁን ደግሞ አርፌ አልቀመጥም ማለቷ እኮ ቢያንገበግበኝ ነው። እሱስ ልክ ነው። የእግዚአብሔርን ሕዝብ ያልፈራች ሀገር ዛሬ እንዴት እኛን ትፈራናለች? ለዚያውም እንደዚህ ተበታትነን ማለት እኮ እንዴ! ባላስተዋልነው መንገድ ሀያላን መንግስታት በሙሉ የቤት ስራቸውን እየሰሩ ነው። የዚህችን ሀገር የኋላ ታሪክ ልብ ብለህ ካየኸው በጦርና በጦርነት ብቻ ነው የኖረው። አንደኛው ለአንድነት፣ ሌላው ደግሞ ለበላይነት እንዲሁ ስንራኮት ነው የኖረው። ህዝቡ ግን ፍቅር ነበር፣ ቻይ፣ እርስ በርስ የሚፈቃቀር፣ ተሳስቦ የሚኖር። አሁን ግን ልብ ብለህ ተመልከት፣ የራሱን ግንድም ያህል ኃጢአት ተሸክሞ የሰውን ጉድፍ ካላወጣው ይላል። ብዙ ለመስራት የሚሞክረውን የሚችለውን ቅስሙን እየሰበሩ ባለ ራእዩን እየጣሉ ያልሰራውን ሲጠብቅ ያልዘራውን ሲናፍቅ ነው። እንደው ምን ቢያስነኩን አቢ አፋችን አማኝ ልባችን ጨካኝ ሆኖ የቀረው። ስለ ፍቅር፣ ስለ መቻቻል፣ ስለ አንድነት የሃይማኖት ተቋማትና ቤተሰቦች ማስተማር ሲገባቸው እነሱ በሌላ ስራ ሐሳባቸው ተጠምዷል። አቢ አንድነትና መቻቻል እኮ በአፈሙዝ አይመጣም። ፍቅር እኮ ጡንቻ ተለካክቶ አይሆንም። አቢ እስከ መቼ ውጭ ጠላት ሲመጣ አንዱ ነን እንችለዋለን? የአባቶቻችን ዝምታ እስከ መቼ ነው? በገንዘብ የሚበልጥህን በእውቀት ብለህ ነው።
በእውቀት የሚበልጥህን በፍቅር ብለጠው፣ በፍቅር የሚበልጥህን ግን አብረው። አብዬ ዛሬ ምን ነው ነገሮች ጠጠር አለብኝስ? ነገሮች በጣም እየደፈረሱ ስለሆኑ ላዘጋጀው ብዬ ነው። ደግ አንተ ከዚሁ አይቀርብህም ወይ? ለምን አይተውም? አንሙቴ ወንድም አለም እርዳኝ እንጂ አንተማ ሳወራ ታይተኝም የለ ማማ እኔ በቅድስት ድንግልም አንተ እኔ አላየሁም አልሰማሁም ወይስ ምን እንደነበር ካላቅም እነዚህ ፍሬህን ብሎ አፈንድቶ ነበር እዚህ ጋር መጣል። ምን ያህል ብትዳፈረኝ ነው መንትዋቤን ጠርተህ የምታወራት? ኧረ እኔ ያላወራኋት እኔ እኮ ያልኳት ታተህ እንዳለችሽ ጋሽ ምንዳይን ቡና ጠጡ ባያቸው ነው ያልኳት። መልእክት እኮ ነው። መልእክቱስ ቢሆን ለስታቸው መንገሩ አይሻልም? ሰማኝማ እኔ ሲያዩብኝ አይደለም ሲያስቡብኝ አመኝ። አንተ ቀልማጃ ያልኩን አትፈጥምና ያንተ ምጣ እንዲ ነው። ወሻላ እሱ በቃ ይበላባች። አንቺ እግዥኝ እንጂ አሁን ምን መቆጨሽ አልፈልግም። ልታይ ልሄድ ነው። ኧረ ምን ጉድ ነው ጎበዝ! ደግሞ ልታይ ልሄድ ነው ማለት ምን ማለት ነው? አንድ ልባችን ተፈቃቀደ፣ አካላችን ተራራቀ ጉብላለ ታይኑ ላይ በሩቅ እየተመላለስኩ ምራቁን አድርጌ የቶኔና የምራቅ አለ ብሎ በውድም በግድ አግቢኝ ብሎ እንዲመጣ ላረግ ልሄድ ነው። ከወደድሽ ወደድኩ ብለሽ መናገር እንጂ ደግሞ ምን ማለት ነው? ልታይ ልሄድ ነው ማለት ኋላ እኮ መጥቶ የከንፈር ወዳጅ አይደለም የሚሆነኝ ባሌ እኮ ነው። ደግሞ ወደድኩ ብዬ ነግሬ ባሌን ራሴ ሌላ ክሮ ፍቅር አይደል እንዴ? ፍቅር በወጉ መቻቻል መከባበር ይሻል እንጂ ሴት ስለሆነሽ ቀድማ ጠይቃኝ የሚልሽ ተሆነ መጀመሪያውንም አይወድሽ። መውደዱንማ ታይኑ ላይ አይቻለሁ። የቀረውን ደግሞ እኔ ነኝ የማውቀው። ፍቅር ሁሉ ማድረግ ብቻ ኑሮ ኩራባቸው ካንቺ ጋር በተባበረ ነበር። ስንታይ ምስኪ እሱንማ ትቻለሁ። እኔ ልልሽ የፈለኩት ፍቅር ይኖሮታል እንጂ አያወሩትም። ደግሞ ወንድ ልጅ እንደፈለጉ ለማድረግ ቀድሞ እግር መግባት የለብሽም። አንቺ አብዬ ምን ነው ተዋደዱ? እህትሽ ባልዋ ጋር ስትሄድ ቅር አለሽ እንዴ? አብዬ ደግሞ ባሌ ነው አልኩ እንዴ? አይ ልጄ አንድ ዛፍ ተጣሞ ካደገ በኋላ ላቃናህ ማለት እኮ ልስበርህ ማለት ነው። ምናልባት እንደ እህትሽ ከስሩ የምታሳድጊው ችግሽ የምትመርጭስ? አብዬ ጥመቱ ለዛፉ ውበቱ ከሆነስ? ማማው ጊዜ ጥሎት የወደቀ ለታ ዘሬን እንዳታፈራርጎ ይቀብራት ይሆናላ። አይ አብዬ ለአምሳት ወልዳ እንዳትልሰው ፈጃት እንዳትወው ልጇ ሆነብኝ እኮ አብዬ። እምነት፣ ተስፋ፣ ፍቅር አንድ ናቸው። ከሁሉም የምትበልጠው ፍቅር ነች ካለ ታዲያ እሱ እንዳለው ትቶ ለምን እንደኔ አይሆንም? ልጄ ተክተይ ጸልይ። ስላንቺ ቢቀና ወደ ላይ አንጋጭ። ኢዮብ በዛ ሁሉ ችግር መከራ መሃል ጸና እንጂ አልታወቀም። አብርሃምም ከካራን ሲሰደድ አምላኩን ነው ተስፋ ያደረገው። ልጄ በአምላክሽ ተስፋ አትቆረጭ። በይተ Thank you.